ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ለዩቲዩብ ጀማሪዎች እንዲሁም ጀምራችሁ ብዙ ሰብስክራይበር ማግኘት ላልቻላችሁ ጥሩ የሆነ ቲፕ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እውነቴን ነው የምላችሁ፣ እነዚህ ነጥቦች ማድረግ እኔ ተጠቅሜያለሁ፣ እናንተም እንደምትጠቀሙ እጅግ በጣም እርግጠኛ ነኝ ማለት ነው። 10 ቲፖችን ይዤላችሁ ነው የመጣሁት። በተለይ 10ኛው እጅግ በጣም ይጠቅማችኋል ማለት ነው እና እስከ ቪዲዮ መጨረሻው አብራችሁ እንድትቆዩ ጋብዛለሁ። አንደኛው ነጥብ ምንድነው? በአጭር ጊዜ ውስጥ ብዙ ያ ማለት ቢያንስ 1000 እና ከዛ በላይ ሰብስክራይበር የማግኛ ምስጢር አንደኛው ምንድነው? ቪዲዮ ቶሎ መልቀቅ። ዩቲዩብ ከጀመርን በኋላ ቶሎ ቪዲዮ መልቀቅ ያስፈልጋል። ቢያንስ በሳምንት 2 ጊዜ ሚኒመም ማለት ነው እና እነዚህን ቪዲዮዎች ስንለቅ ጥቅሙ ምንድነው? ብዙ ቪዲዮ ሲለቅ ብዙ ሰብስክራይበር ልናገኝ እንችላለን ማለት ነው። አንደኛው ነጥብ። ሁለተኛው ደግሞ ቫይራል እንወጣለን። የዩቲዩብ አልጎሪዝም ስራው ምንድነው? በቋሚነት በየጊዜው ቪዲዮ የሚለቁትን ሰዎች እንደ ዩቲዩብ ሰራተኛ ያስብና ቪዲዮአችሁን ለብዙ ሰዎች ሪኮመንድ ያደርጋል ማለት ነው። ቫይራል የመውጣት እድል ይኖረናል፣ ብዙ ሰብስክራይበር የማግኘት እድል ይኖረናል ማለት ነው። ሶስተኛው ደግሞ ቪው፣ ብዙ ቪው እናገኛለን። ምክንያቱም ዩቲዩብ የሚከፍለው በቪው ስለሆነ ብዙ ቪው ስናገኝ ለክፍያስ ከበቀም በኋላ ብዙ ክፍያ ልናገኝ እንችላለን ማለት ነው። ሁለተኛው ደግሞ ጥሩ ታምኔል መስራት። ዩቲዩብ ቪዲዮ ካዘጋጀን በኋላ ታምኔል እጅግ በጣም ወሳኝ ፖይንት ነው። ግን ያን ያክል ታምኔል ላይ መጠበብ መጨነቅ አያስፈልግም። ታምኔል ላይ ቀለል ያሉ ቪዲዮዎችን ሊገልጹ የሚችሉ አይን የማይረብሹ ታምኔሎችን መስራት ማለት ነው። ምክንያቱም ሰዎች ቪዲዮ ስክሮል እያደረጉ ዩቲዩብ ላይ የኛን ቪዲዮ ታምኔሉን በማየት መተው እንዲያዩ የሚስብ አይነት ታምኔል ማዘጋጀት ማለት ነው። ሶስተኛው ደግሞ ፌስቡክ ግሩፕ ላይ ሼር ማድረግ። ቪዲዮ ስንሰራ ለምሳሌ የምንሰራው ኮንተንት እኛ የሰራንበት ያለው ኮንተንት ይወስናል። መንፈሳዊ ሊሆን ይችላል፣ ጨዋታ ሊሆን ይችላል፣ ትምህርት ነክ ሊሆን ይችላል እና የሰራናቸው ቪዲዮዎች ፌስቡክ ጋር ብዙ ግሩፖች አሉ። ብዙ ሺህ ሜምበር ያለበት ግሩፕ አለ። መንፈሳዊ ከሆነ የመንፈሳዊ ግሩፕ ላይ እና ተመሳሳይ ኮንተንት ባላቸው ግሩፖች ላይ ፌስቡክ ሄደን ሼር ማድረግ ቪዲዮአችንን ማለት ነው፣ ፖስት ማድረግ እዛ ላይ ከዛ ብዙ ሰው ጋር የመድረስ እድል ይኖራል ማለት ነው። አራተኛ ደግሞ ምንድነው? ቲክቶክ ላይ አጫጭር ቪዲዮ መስራት። እንግዲህ ብዙ ሰዎች በቲክቶክ በኩል አድርገው ዩቲዩበር እየሆኑ ነው። ምክንያቱም ቲክቶክ አጫጭር ቪዲዮዎችን ስለቅ ሰዎች እዛ ላይ ጥሩ ቪዲዮ የምንለቅ ከሆነ በዛ ተነሳስተው ወደ ዩቲዩብ መጥተው ሙሉ ቪዲዮን የማየት ፍላጎት ያድርባቸዋል ማለት ነው። ስለዚህ ወደ ቲክቶካችን ጥሩ ፖስቶችን እዛ በመልቀቅ ሰዎች ወደ ዩቲዩባችን እንዲመጡ የማድረግ ስራ መስራት ማለት ነው። አምስተኛው ደግሞ ምንድነው? ከዩቲዩበሮች ጋር መስራት። ከኛ ቀድመው ጀመሩ ከኋላም ጀምረው ጀማሪ የሆኑ ከፍም ዝቅም ያሉ ዩቲዩበሮች ሊኖሩ ይችላሉ። ከነሱ ጋር አብሮ መስራት ያሳድገናል ማለት ነው። ምክንያቱም ምንድነው? እኔ ከሱ ጋር መስራ ከሆነ እሱ ጋር ያሉትን ሰብስክራይበሮች ወደ እኔ ማምጣት፣ እኔ ጋር ያሉትን ደግሞ ወደ እሱ የመላክ፣ ስለዚህ አንድ ላይ በጋራ ሰብስክራይበር የማሳደግ ስራ መስራት ያስፈልጋል ማለት ነው። ስድስተኛው ደግሞ ሁል ጊዜ ሰርች ማድረግ የሚደረጉ ቪዲዮዎችን መልቀቅ። ለምሳሌ ዛሬም ነገም ቀጣይ አመትም የዛሬ 3-4 አመትም የሚፈለጉ ቪዲዮዎችን ስፔሻሊ እነዚህ ትምህርት ነክ የሆኑትን መዝሙር እና እነዚህ ሰዎች በየጊዜው ወደ ኋላ ተመልሰው ሊያዩዋቸው የሚችሉ ሰርች ሊያደርጓቸው የሚችሉ ነገሮች ማለት ነው። ስለዚህ እነዚህ ላይ መስራት ቶሎ ሊያሳድገን ይችላል ማለት ነው። ሰባተኛ ላይ ዲስክሪፕሽን እና ታግ ማለት ነው። ቪዲዮ ስንፖስት የምንጽፋቸው ስለ ቪዲዮአችን የምንጽፋቸው ዲስክሪፕሽን አለ። ይሄ ዲስክሪፕሽን ምንድነው? ከታይትላችን ጋር ተመሳሳይ የሆኑ ዲስክሪፕሽኖችን ማስቀመጥ። ምክንያቱም ሰዎች ሰርች ሲያደርጉ ሪሌትድ በሆነ ታይትል ቪዲዮአችን ቀድሞ እንዲመጣ ማለት ነው። ደግሞ ከኛ ጋር ተመሳሳይ የሆነ ኮንቴንት የሚሰሩ ዩቲዩበሮች ሊኖሩ ይችላሉ። እነሱን ታግ ማድረግ። ስለዚህ ይሄ እጅግ በጣም ወሳኙ ነጥብ ነው። ስምንተኛ ላይ ለፖስት የምንጽፈው ታይትል አለ። ታይትል ላይ ብዙ ጊዜ ሰርች ሊደረግ የሚችል ታይትል መጻፍ ነው። ለምሳሌ ዩቲዩብ እንዴት መክፈት እንደሚቻል ካስፈለገ
how to begin YouTube ብለን ብንጽፍ በአማርኛም በእንግሊዝኛም ብንጽፍ በተለያየ ጊዜ ሰው ሰርች ሊያደርገው የሚችለው ነገር ይሆናል ማለት ነው። ከዛን ቪዲዮአችን የመታየት እድሉ የሰፋ ነው። 9ኛ ላይ በሁሉም ሶሻል ሚዲያ ሼር ማድረግ ፌስቡክ፣ ኢንስታግራም፣ ኢሞ፣ ዋትስአፕ፣ ቲክቶክ እና የመሳሰሉ ብዙ ሶሻል ሚዲያዎች አሉ። በእነሱ ፖስት ማድረግ እሱ ደግሞ ጥቅሙ ምንድነው? ጎግል ላይ ገብቶ ቪዲዮ ሰርች የሚያደርጉ ሰዎች አሉ። ጎግል ለነዚህ ሰዎች ቪዲዮ የሚያቀርበው በምን አልጎሪዝም ነው? በብዙ ሶሻል ሚዲያዎች ላይ ያሉትን በአብዛኛው በብዛት ያሉትን ሪኮመንድ ያደርጋል፣ ይዞላቸው ይመጣል ማለት ነው። በዛ ሰዓት ቪዲዮአችን ወደፊት እንዲወጣ በብዙ ሶሻል ሚዲያዎች በሁሉም ሶሻል ሚዲያ መልቀቅ ይጠቅመናል እና እነዚህ ነጥቦች ላይ መስራት አስፈላጊ ነው። 10ኛ ላይ ደግሞ በጭራሽ ተስፋ መቁረጥ ያስፈልጋል። ዋናው ነጥብ ይሄ ነው ማለት ነው። ዛሬውኑ 1000 ሰብስክራይበር ሊገኝ አይችልም። ቀስ በቀስ ነው ሁሉም ነገር የሚሆነው። ስለዚህ መቼም ቢሆን ተስፋ መቁረጥ አያስፈልግም ማለት ነው እና እነዚህ ነገሮች 10 ነጥቦች ስታደርጉ እርግጠኛ ሆኜ ነው የምነግራችሁ በአጭር ጊዜ ውስጥ የምትፈልጉትን ያህል ሰብስክራይበር ልታገኙ ትችላላችሁ። እርግጠኛ ሆኜ ነው የምነግራችሁ፣ ምክንያቱም እኔ ተጠቅሜበታለሁ ማለት ነው እና እነዚህ ነጥቦችን ነው እንትን ያልኩት። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛ።